ደጃታ አስተናኝ እንደ ሳት ወላፈን ከሚፋጀው ከሚጋረፈው ሶፊት አታቁመኝ አላሁ ያ ረቢ ምነው አጥቼ ማነግራታለሁ የመጣው ይመጣ ምን ያህል እንደምወዳት እሷን አጥቼ መኖር እንደማልችል ነግራታለሁ እስከምቼ እፈራለሁ ፍርሃት እንደሆነ በቃኝ ምኑን ይበቃ አንተን አገባ እንዴት ያገባኝ በቃ ያገባህማ ይሄ የኔ ጉዳይ ነው ያንተ ጉዳይ ማለት የኔ ጉዳይ መሆኑን አትዘንጋ ምላስና ሸይጣን ተባብሮ ነፍስያኑ እንዳልተፈለገ ነገር እያመሯት ነው እሺ ቆይ ለምን አትረዳኝም አንተ የኔ ከሆንክ እኮ ቢያንስ የኔ ፍላጎት ልትረዳ ይገባል አይደል እንዴ ጥቅሙ እኮ የጋራችን ነው እኔ ደግሞ ለሐራም አልተባበርህም ሰማኝ አይደል በአንተ ሰበብ ጀሃነም መግባት አልፈልግም ቆይ እኔ እኮ ሰቢሃን መፈልጋት ለሐላል ከዛም አልፎ ለዘውጅ ነው አይደል እንዴ ሌላውን ሰው ማዋሸት ትችላለህ ራስን ግን እንዴት ብለህ ተዋሸዋለህ ቆይ አንተ ሰውዬ ከኔ ምንድነው የምትፈልገው ለምንድነው እኔን ማትሆኝ ለምን አትሆኝ በቃ ተወኝ የፈለኩትን ነገር የማድረግ መብት አለኝ አይደል ተወኝ በቃ ተወኝ ለምንድነው እኔን ማትሆኝ ለምን አትሆኝ በቃ ተወኝ የፈለኩትን ሰላም አለይኩም ተወኝ በቃ ከማን ጋር የምታወራው ከማን ጋር ነው አውዝ ብለህ ምሽጠሪች ምስኪ ተረጋጋ አንተ ልጅ ምን ሆነሃል ምን ሆንኩኝ ምን ሆነሃል ከማን ጋር የምታወራው ምንም ከራሴ ጋር እያወራሁ ነበር ከማን ጋር ከራሴ ጋር እያወራሁ ነበር ምንም ልንስማማ አልቻልንም ቆይ ሰሞኑን በጣም ትጨናነቃለህ ትረባበሻለህ ብቸኝነት ታበዛለህ ምንድነው ይሄ ሁሉ ምን የውጭ ፕሮሰስ ስላልተሳካለ ነው ስላልተሳካ ብቻ አይደለም ማለት ሁሉም ነገር ግራ ገብቶኛል ከራሴ ጋር መስማማት አልቻልኩም ለሰው ልጅ ተናግረ ሊገባው የማይችለው ነገር አለ አይደል ውስጡን ብቻ የሚወቅስ ነገር ለሰው ልጅ የማይታይ ከራሴ ጋር ምንም መግባባት አልቻልኩም አይ ለሌሎች የማይታይ ግን ደግሞ ሁሌም ካንተ የማይጠፋ የራስ ወቀሳ አንተ ልጅ መፈላሰፍ ጀምራል እያበልክ ነው እንዴ አፍጄማ ቢለይልኝ አሪፍ ነበር አስተግፍሩላህ አዋድ ያንተ ችግር ምን እንደሆነ ታውቃለህ ለሰላትህ ነው እንደው ለዲንህ ያለ መዘናጋት ነው ይሁሉ ሰላምን ይነሳ ሰላትን አምስቱን ወቅት ሰላት ጠብቀህ አሰግድ ሰግዳለሁ አንድ ቀንም አይቻልም ለነገሩ ያየውኒ ረመዳን ላይ ነው ለዛውም ፈርዱን ተተህ ተራዊ ሱና ዛለ ተሮጣለ ፈርዱ ላይ የለ ቆይ ደግሞ ላንተ ብዬ ነው እንደኔ ሰላት የምሰግደው ላንተ ለብቻ የቁርአን አይወረደልን ይልቁንስ ቤት እየጠበቁን ነው አብረን እንሂድ ነው ያለደም አንተ ብቻ መሄድ ትችላለህ እኮ ለምን አልሄድም አልኩ እኮ በቃ አንተ ሄድ እኔ ሌላ መሄድበት ቦታ አለ ጉዳይን ስጨርስ እመጣለሁ ሂድ አንተ እስኪ መጀመሪያ ተረጋጋለህ ካድለህም እኮ አንተ ተረጋግቻለሁ በቃ አንተ ሂድ እኔ ጉዳይን ስጨርስ እመጣለሁ እንዴ ጭራሽ እኔንም ማስጠላ አላህ ሰላሙ ይላክ አነሳዋለሁ አንተ ያገባህ ከማንሳት በፊት ብዙ ልንስማማባቸው የሚገቡ ጉዳዮች አሉ አያገባህም አንተ አያገባህም ሄሎ ተዘጋ እንዴ አዎ እኔ አጠፋው እንዴት እኔ ባንተ ላይ ምንም ስልጣን እንደሌለ ነው የምታስበው እስካሁንም በተሳሳተ መንገድ ይዙኝ ይበቃል ሁሌም ለነፍስያችንና ለሸይጣን ተገዝተን ወንጀል መጨማለቅ አይበቃም በአንዴ ሰሃባ መሆን አንችልም ምትላችንም ባይሆን ራሳችንን ከሐራም መጠበቅን ኸይሩ ነገሮች አበሰራ
ቆይ ስንቱን ከሐራም ጠብቀን እንችለዋለን እባክህ ልታሳብደኝ አትሞክር እኔ ነፃ ሰው ሆኜ ነው መኖር የምፈልገው በቃ ነፃ ሰው መሆን ነው የምፈልገው ከዲን ወጥቶ ነፃነት የለም እኛ ነፃነት የምንለው ከአውሮፓ የቆረጅነው ጫጫታና ውካታ ብቻ ነው ይሄ ደግሞ ነፃነት ሊሆን አይችልም السلام عليكم ورحمة الله وبركاته يود مشايخوቻችን ደርስ ቪዲዮ የዳዕወቶቻችን የሙሐደራ ቪዲዮ እንዲሁም ከቲቪ አፍሪካ የተቀዱ ቪዲዮዎችን ወይም የተለያዩ እስላማዊ ቪዲዮዎች ልክ ዩቲዩብ እንደወረደ እንዲደርሱ ይፈልጋሉ ሰብስክራይብ የሚለውን በመጫን ሰብስክራይብ በማድረግ ተከታታዮችን ይሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ አይደወልላትም በርግጥ ነው ጋታን ግን ማናገባትን ሲል ለምን አሰቃያታለን እንዴ ለምን አናገባትም ቆንጆ እኮ ናት አውቃለሁ የተማረችም ናት ግን አንድም ቀን በሚስትነት መነጽር አይተናታል ነው ምን ያሰብኩ ነው ስላንተ አውቃለሁ ትላል ያቺ ምላሳችን ተዋሻ አይደለ ደግሞ ከሰው ልጅ ብዙዎች ወደ ጀሃነም የሚገቡት በምላሳቸው ምክንያት ነው ታዲያ ለቁራጣት አሁን ቀልን ተውና ያለፈውን ወንጀል አላህ እንዲምረን ተውበትና አላደርግም ዋከኔ ምልህን ሰማኝ የሸይጣንና የነፍስያ መጫወቻ አትሁን እንተ ምንም አያገባህም ምን በሆነችው በዱንያ አትፈትነኝ ማጣት ሙሲባ ነው ያአላህ ደጅ አታስጠናኝ እንደ እሳት ወላፈን ከሚፋጀው ከሚቃረፈው ሰው ፊት አታቁመኝ አላሁ ያ ረቢ ምነው አጥቼ ነው እንደ ሰው መሳቂያ ቃተኝ የቀረሁት ከቤቴ ሁሉም ርቆኝ አረ ይደብራል ምስኪን አይደል እንዴ እስቲ ያየው አትልፍ የተወሰነ ሳንቲም ስጠው እንዴ አንድ ብር ምን ያደርግለታል ባይሆን 2 ብር አድርግለት በላንተው ፈርጀ ያ ኢላሂል ዓለሚን አላሁ ረበና ሐስቡና ሰላትና ሰላም ይውረድ ራመት በነቢና ያ ኢላሂል ዓለሚን አላሁ ረበና ሐስቡና ሰላትና ሰላም ይውረድ ቆይ ከዚህ ፎቅ ላይ ተፈትፍተን ለመሞት የወሰነው ምን አስበን ነው አብደን መሆን አለበት አዎ አብጄ ነው ሰማለ አብጄ የሰው መሳቂያ ከመሆኔ በፊት ራሴን ማጥፋት መርጣለሁ ቆይ ተውበት እናድርግ ማለት ይሄን ያህል የሚያስወስን ከሆነ ጥሩ ነው ተውበት ቆይ ግን እናንተ ስንት ጊዜ ነው ተውበት የምናደርገው ዛሬ ተውበት እናደርጋለን ነገ ተመልሰን እዛው ዛሬ እናደርጋለን ነገ ተመልሰን እዛው የኔና አንተ ተውበት ታጥቦ ጭቃ ነው እኔ ደግሞ እንደ አይነት ተውበት ማድረግ አልፈልግም እስቲ አቅማችንን እንሞክር ራስን ማጥፋት እኮ በዱንያም በአኺራም ቢሆን ትልቅ ኪሳራ ነው አንድ እውነት ልንገርህ የሰው ልጅ ከሰው ጋር ሲጣላ ሰዎች ተሰባስበው ያስታርቁት ይሆናል ግን የሰው ልጅ ከራሱ ጋር ሲጣላ ማንም ዞር ብሎ ያየው ራሱ ነው ከራሱ ጋር ተስማምቶና ተግባብቶ ሊኖር የሚችለው ስለዚህ እኛ እንስማማ እሺ እናንተ እንዴት ነው ልንስማማ የምንችለው እኔ እኮ ከእምነት ርቄ ከዲን ርቄ በጣም ብዙ ዓመት የኖርኩ ሰው ነኝ ተውበት አድርገን እንመለስ እንላለን ነገ ተመልሰን እዛው ነን ዛሬ ተውበት እናደርጋለን ነገ ተመልሰን እዛው ነን ስማ እኔ በህይወቴ ብዙ ነገር ያጣው ሰው ነኝ ብዙ ታውቃለህ አይደል የውጭ ፕሮሰስ ጀምሬ ነበር ግን ፌል አደረገ ይባስ ብሎ ዛሬ ደግሞ የወዳትን ልጅ አጣው እሺ ለምን እንደምኖረው እኔ መኖር የለብኝም መሞት ፈልጋለሁ በዛለ መጨናነቅ አልፈልግም ስለዚህ ሞቴን እመርጣለሁ ሞቴን ግን ቆመ ብለህ ልታስብ ይገባል አየህ በዱንያ ላይ ሸይጣን የራሱን መንገድ እንደፈለገ እንድናደርግለት ያደረገ አንድም ቀን ሳይደላ ኖረናል አሁን ደግሞ አኺራችንን ሊያበላሽ ሲጥር እኔ ስጀግንበት አንተ ትንቦቅቦቅለታለህ አንተ ትሸነፍለታለህ እስኪ አውዙ ቢላህ በልና ላይ ያለውን ነገር አባረው
እናንተ ደስታን ፍለጋ እጅግ በጣም ብዙ የሙዚቃ ኮንሰርቶች ገብተን አይተናል አይደል? ግን ትክክለኛውን ደስታ አግኝተናል? አላገኘንም። በፍጹም ደስታ የሚባል ነገር አላገኘንም። ግን ደግሞ በተቃራኒ መስጊድ ገብተን ውዱ አድርገን 2 ረካ ስንሰግድ የሚሰማን ደስታና እርካታ ጠንቅቀህ ታውቀዋለህ አይደል? ያናደው ግን ለጥሩ አልታደልንም። አየህ በዚህ ምድር ላይ ምንም ጥሩ ነገር ከሌለ መፈጠራችን ራሱ ስህተት ነው ማለት ነው። ስለዚህ ምን ራስን ለማጥፋት መወሰን ልክ ነኝ ማለት ነው። ልክ ነኝ። በየትኛው መንገድ ብታስበው ራስን ማጥፋት ጥሩ አማራጭ አይሆንም። እኛ እኮ እዚህ ዱንያ ላይ የተፈጠርንበት ዋነኛ ዓላማ ለቀጣዩ ዓለም ለአኺራችን የሚሆነንን ስንቅ ለመስራት ለማዘጋጀት ነው አይደል እንዴ? ግን እኛ በተቃራኒው አኺራችንን ረስተን ዱንያ ላይ ያሉ ጥሩና መጥፎ ነገሮችን ስናባር እነሱን ስንፈልግ እንገኛለን። ቆይ አንተ ይሄን ሁሉ የምታስብ ከሆነ እስከ ዛሬ የት ነበርክ? ከራስ ጋር ነበርኩ ካንተው ጋር። ግን ያኔ በስሜታዊነት አብረን ጨፈርን፣ ዘለልን፣ ቦረቅን። ጥፋቱ የኔ ነው። ቆም ብለን ልናስብ ይገባ ነበር። ስማኝ እሺ በለኝ። ከዲን ውጭ ያለው ነገር በሙሉ ባዶ ነው። ባዶ ታውቃለህ፣ ባዶ ነው። አሁን የአስር ሰላት ወቅት እየደረሰ ነው። እሺ በለኝ ተነሳና እንስገድ። አስር ጀመር ሱብሂና ዙሁር ሳንሰግድ አስር ማይሆን ነገር። እስቲ ከዚህ በኋላ ያሉትን ሰላቶች ቀጥለጥ ብለን በትክክል ሰዓታቸውን ጠብቀን እንስገድ። በስሜታዊነትና በሸይጣን ጉትወታ ቢሆንም ራስን ለማጥፋት ያሰብነው አውዙ ቢላህ ብለን ከሰይጣን ተላቀን ወደ ትክክለኛው መንገድ እናቅና። ሰማለ አንተ የራስ ጉዳይ ነው። እኔ ግን በቀላሉ ራሴን ከዚህ ዓለም ለመለየት ወስኛለሁ። አታደርገው። ከኔ ከህሊና ሽሽት ከሆነ ችግር የለውም። ምን ያንተን አልኩሰን። ይሄ ግን የሚሆነው ሰላትን በወቅቱና በአግባቡ መስገድ ስትጀምር ብቻ ነው። ሰላታችንን በኹሹዕና አላህ በሚፈልገው መንገድ ከሰገድን እመነኝ ሁሉም ነገር ይስተካከላል። ሁሉም ነገር እሺ ሰላቴን እሰግዳለሁ። ግን በሌሎች ነገር አንተ ምንም ማያገባህ ምንም። እንዴት? በሌላ ጉዳይ ስትል ለምሳሌ ራሴን ለማዝናናት በማድረገው ማንኛውም ነገር ስፈልግ ሙዚቃ ሰማለሁ፣ ስፈልግ የፈለኩትን ነገር አደርጋለሁ። እንዴት ነው የምታስበው? እኔ እንደዚህ አልስማማ። ህሊና የሚወቅስህ ህሊና የሚወግንህ እኮ ለኸይር ነገር ሲሆን ብቻ ነው። እድለኛ ነበርክ፣ ግን አንተ አልገባህም። ተመልከት፣ ብዙ ሰዎች እኮ ህሊናቸውን ሽጠው ነው በሐራም የሚያግበሰብሱት። እነሱ የራሳቸው ጉዳይ ነው፣ እነሱ የራሳቸው ጉዳይ። እኔ ደግሞ የራሴን የህይወት ዘይቤ የምከተል ሰው ነኝ። ሁሉንም ነገር ደግሞ በአንድ ጊዜ መናድ አልችልም፣ ይከብደኛል። በዚህ ጉዳይ ማንስማማ ከሆነ የራሴን የሆነ ነገር መወሰን መብት አለኝ። ሁሉንም ነገር በአንድ መወሰን ይከብደኛል። እኔ በጣም ነው የሚከብደኝ። ግድ የለም እሺ በለኝና አንድ ነገር ብቻ ታዘዘኝ። ንገረኝ። ምን? እሺ በለኝ። ተነሳና ጧሃራ አድርግ፣ ውዱ አድርግና ሰላት ስገድ። ያኔ የህሊና እረፍት ታገኛለህ። እመነኝ፣ የጠየከኝ ጥያቄዎች ሁሉ በደንብ ይመለሱልሃል። በደንብ እሺ። ግን ከዚህ በላይ ምንም ነገር አልታዘዝህም። ምንም ነገር። አየህ፣ ለለውጥ መዘጋጀትና ለለውጥ መነሳት ያለብን አሁንና አሁን ብቻ ሲሆን ነው። ተስማማ? እሺ ተስማምቻለሁ። እሺ እስቲ ጆሮ ልስጠው ላዳምጠው ህመሜን፣ ሳስብ ይጨንቀኛል አንተ ፊት መቆሜን። ሚዛን ላይ ማኖረው የለኝ መልካም ስራ፣ ከጅላለሁኝ ያንተኑ መክፊራ። ወይ የኔ ስቃይ ዋ የኔ መከራ፣ አንተን ሳምጽ ኖርኩኝ ቀልቤን ሳላጠራ። እዝነትህን ከጃይ ምስኪን ባሪያህ ነኝ፣ በዚያ አስፈሪ ቀን ከጭንቁ አውጣኝ። አሚን አላሁማ አሚን አሚን ያ ረበል ዓለሚን። አሚን አላሁማ አሚን አሚን ያ ረበል ዓለሚን። ሞቼ መቀስቀሴን ሲራጥ ረስቼ ሸይጣንን ቀረብኩት ካንተ ተጣልቼ። አውቃለሁ አልክድም ነፍሴን በድያለሁ፣ ተጸጽቼ አልቅሼ ማረኝ እልሃለሁ።
በዚያች ጠባብ ጉድጓድ አፈር ላይ ተኝቼ ዙሪያዬ ጨልሞ ብርሃን